አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የዘውድ አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናላችሁ መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ቋንቋዎችን እናስተምራለን ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየጊዜው የምለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ የኦንላይን ትምህርት መማር የምትፈልጉ ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም አናግሩን። በኦንላይን ትምህርት እንሰጣለን። በአካል መማር የምትፈልጉም በአካል እናስተምራለን ማለት ነው። ከዛ ተጨማሪ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ በዚሁ በተመሳሳይ ቁጥር ማናገር ትችላላችሁ ማለት ነው። ከዛ በተጨማሪ ያው የኦንላይን ስራ እንዳልኳችሁ አብራችሁ መስራት ትችላላችሁ ማለት ነው። አናግሪ። ቀጥታ ወደ ትምህርቱ መገባ ይሆናል። ዛሬ የአማርኛ በእንግሊዝኛ የመጨረሻውን ትምህርት ነው የምናየው። ስለዚህ ወሳኝ ስለሆነ በጥሞና አብራችሁ እየተከታተላችሁ እየጻፋችሁ አብራችሁ ምለውን እያላችሁ እስከ መጨረሻው ድረስ እኔ ጋር ቆዩ ማለት ነው። እሺ ደ ለደ ዲኢ ነው። ለደዱ ዲ ነው የምንጠቀመው። ደ ዲኢ፣ ዱ ዲዩ፣ ዲ ዲአይ፣ ዳ ዲኤ፣ ዴ ዲአይኢ፣ ድ ዲ፣ ዶ ዲኦ፣ ዶ ዲኦ። እሺ እዚህ ጋር ደግሞ ጀ አለ። ለጀጁ ደግሞ ጄ ነው የምንጠቀመው። ብዙዎቻችሁ የምትሳሳቱት ለጀጁ ይሄኛውን እንደዚህ የሚጻፈውን ጂ እየተጠቀማችሁ ነው። እሱ ስህተት ነው። እችኛዋ ጄ ነው ለጀጁ የምትሆነው። ያኛው ጂ ይሄኛው ጂ ለገጉ ነው። እንደምታዩት ይሄኛው ጂ ለገጉ ነው የሚሆነው ማለት ነው። ስለዚህ አብረን እንበል እዚህ ጋር ጀ ጄኢ፣ ጁ ጄዩ፣ ጂ ጄአይ፣ ጃ ጄኤ፣ ጄ ጄአይኢ፣ ጄ ጄአይኢ፣ ጅ ጄ፣ ጆ ጄኦ፣ ጄ ጄኦ። እሺ እዚህ ጋር ደግሞ ለገጉ ጂ ነው የምንጠቀም። ጂ ሳይሆን ጂ። ስለዚህ አብራችሁ ይበሉ ከዚህ ጋር ገ ጂኢ፣ ጉ ጂዩ፣ ጊ ጂአይ፣ ጋ ጂኤ፣ ጌ ጂአይኢ፣ ግ ጂ፣ ጎ ጂኦ፣ ጎ ጂኦ። እሺ አሁን ይሄን ካልን ከላይ ወደ ታች ደግሞ እናንብበው እስኪ ደ ዲኢ፣ ጀ ጄኢ፣ ገ ጂኢ፣ ዱ ዲዩ፣ ጁ ጄዩ፣ ጉ ጂዩ፣ ዲ ዲአይ፣ ጂ ጄአይ፣ ጊ ጂአይ፣ ዳ ዲኤ፣ ጃ ጄኤ፣ ጋ ጂኤ፣ ዴ ዲአይኢ፣ ጄ ጄአይኢ፣ ጌ ጂአይኢ። እሺ ድ ዲ ብቻ ስድስተኛ ፊደላቶች አናባቢ ስለማይኖራቸው ጂ ጄ ብቻ፣ ግ ጂ ብቻዋን፣ ዶ ዲኦ፣ ጆ ጄኦ፣ ጎ ጂኦ። አሁን ከዚህ ጋር ማስተዋል ያለብን አናባቢዎችን ያዙ። ለመጀመሪያ ፊደል ኢ ነው አናባቢ የሚሆነው። ለሁለተኛ ፊደል ዩ ነው አናባቢ የሚሆነው። ለሶስተኛ አይ ነው። ለአራተኛ ፊደል ኤ ነው አናባቢ የሚሆነው። ለአምስተኛ አይ እና ኢ ነው የሚሆነው። ለስድስተኛ ፊደል አናባቢ የላቸውም። ለመጨረሻ ፊደል አናባቢ የሚሆነው ኦ ነው። ይሄን የሚያዝ ሌላ ደግሞ እችና የላይኛው እችና እች ለተመሳሰለባችሁ ማለት ነው። ይሄኛው ጄ ነው የሚባለው። የታች ያለችው ደግሞ ጂ ነው የምትባለው ማለት ነው። ይሄ ልዩነት አላቸው ማለት ነው። አሁን ወደ ቀጣዩ ስንሄድ እዚህ ጋር ከጠ እስከ ጸ ያሉትን ቃላቶች እናገኛለን ማለት ነው። እዚህ ጋር ቲ ያለች ለጠጡ ቲ ነው የምትሆነው። አንዳንዴ ኤክስንም መጠቀም እንችላለን። በዋናነት ግን ቲ ናት የምትሆነው። እቺ ቲ ለተቱም ለጠጡም ነው የምትሆነው።
ግራ እንዳትጋቡ። እዚህ ቲ ለጠቱም ማገልገል ትችላለች፣ ለጠቱም ማገልገል ትችላለች ማለት ነው። ስለዚህ አብረን እንበል። ጠ ቲኢ፣ ጡ ቲዩ፣ ጢ ቲአይ፣ ጣ ቲኤ፣ ጤ ቲአይኢ፣ ጥ ቲ፣ ጦ ቲኦ፣ ጦ ቲኦ። እዚህ ጋር ደግሞ ጫ ለጨቹና ለቸቹ ተመሳሳይ ነው። ሲኤች ነው የምንጠቀም። እነዚህንም ያዛችሁ። ለጨቹም ለቸቹም ሲኤች ነው የምንጠቀም። ይሄንም ማስተዋል አለባችሁ። ስለዚህ ጨ ሲኤችኢ፣ ጩ ሲኤችዩ፣ ጪ ሲኤችአይ፣ ጫ ሲኤችኤ፣ ጬ ሲኤችአይኢ፣ ጭ ሲኤች፣ ጮ ሲኤችኦ፣ ሲኤችኦ። እሺ ወደ ጸጹ ስንመጣ ደግሞ ጸ ቲኤስኢ። ጸጹን በደንብ ያዟት እንዳትረሷት። በጣም ወሳኝ ብዙ ሰዎች የሚስቷት ስለሆነች ጸ ቲኤስኢ፣ ጹ ቲኤስዩ፣ ጺ ቲኤስአይ፣ ጻ ቲኤስኤ፣ ጼ ቲኤስአይኢ፣ ጽ ቲኤስ፣ ጾ ቲኤስኦ። ስለዚህ ጸጹ ላይ ቲና ኤስ አይለያዩም ማለት ነው። ቲና ኤስ አይለያዩም። ጫጩ ላይ ሲና ኤች አይለያዩም። እስከ መጨረሻው አሉ። እሺውን ከላይ ወደ ታች እንያቸው ማለት ነው። ጠ ቲኢ፣ ጨ ሲኤችኢ፣ ጸ ቲኤስኢ፣ ጡ ቲዩ፣ ጩ ሲኤችዩ፣ ጹ ቲኤስዩ፣ ጢ ቲአይ፣ ጪ ሲኤችአይ፣ ጺ ቲኤስአይ፣ ጣ ቲኤ፣ ጫ ሲኤችኤ፣ ጻ ቲኤስኤ፣ ጤ ቲአይኢ፣ ጬ ሲኤችአይኢ፣ ጼ ቲኤስአይኢ። እሺ ጥ ቲ፣ ጭ ሲኤች፣ ጽ ቲኤስ፣ ጦ ቲኦ፣ ጮ ሲኤችኦ፣ ጾ ቲኤስኦ። ስለዚህ እነዚህን በደንብ ደጋግማችሁ እዩዋችሁ ማለት። ትምህርት ሲባል አንድ አይታችሁ እንድትረዱት አትጠብቁ። ይህን ቪዲዮ ራሱ ሴቭ አድርጉትና ደጋግማችሁ ማየት አለባችሁ። እንደዛ ሲሆን ግልጽ የሚሆነው። በተረፈ ግራ ምናምን ያጋባችሁ ካለ ኢሞ፣ ዋትስአፕ፣ ቴሌግራም ጋር ቅድም ባስቀመጥኩላችሁ ስልክ ቁጥር መታችሁ ያለውን ግልጽ አድርገን እናስተምራችኋለን። ብዙዎቹ ተምረው ለውጥ ስለመጡበት እናንተም የዛ ተጠቃሚ መሆን ትችላላችሁ። ወይም ደግሞ ቪዲዮዎችን ደጋግማችሁ ማየት ነው ማለት ነው። ደጋግማችሁ ካያችሁት ቀላል ነው የሚሆነው። በቀጣይ በሌላ ቪዲዮ እመጣላችሁ ይሆናል። ወይም እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ ማሳወቅ ትችላላችሁ። እሰራላችኋለሁ። በቀጣይ እስክንገናኝ ድረስ ማሰላማ